አጠገባችሁ ያለውን ሰው እግዚአብሔር ይወድሃል በሉት። እግዚአብሔር ይወድሃል፣ ሊጠላህም አይችልም። ምክንያቱም መጽሐፍ ሲናገር እግዚአብሔር በክርስቶስ ለኛ ካለው ፍቅር ምንም ነገር ሊለየን እንደማይችል ተረድቻለሁ ይላል እና እግዚአብሔር እኛን የወደደን በእኛ በኩል ስላልሆነ ሊጠላን አይችልም። አሜን። እግዚአብሔር ፍቅር የመጽሐፍ ቅዱሳችን ማዕከላዊ ጭብጥ ሲሆን ይህ ቅዱስ የእግዚአብሔር ቃል ተጀምሮ እስከሚያበቃ ድረስ የእግዚአብሔርን ፍቅር የሚዳስስና የሚያስተዋውቅ መጽሐፍ እንደሆነ አግኝቼዋለሁ። ከዘፍጥረት ተነስተን እስከ ራዕይ ድረስ ይህን መጽሐፍ ብንዳስሰው በዚህ መጽሐፍ ቅዱስ ውስጥ የምናገኘው ቅድመ ሁኔታ የሌለው የእግዚአብሔር ፍቅር፣ መስዋዕትነትን የሚጠይቅ የእግዚአብሔር ፍቅር እንዲሁም ደግሞ ዘላለማዊ የሆነውን የእግዚአብሔርን ፍቅር ነው። እንደምታውቁት በእጃችን ላይ የሚገኘው ይህ መጽሐፍ ቅዱስ በ1500 ዓመታት መካከል ከ40 በሚበልጡ ቅዱሳን በመንፈስ ቅዱስ ምሪት የተጻፉትን 66 መጽሐፍቶችን አዋዶ የያዘ ነው። ነገር ግን ምንም እንኳን ይሄ መጽሐፍ ቅዱስ ከ40 በላይ በሆኑ ሰዎች ቢጻፍም ከ40 በላይ የሆነ ሀሳብ ግን ያቀፈ አይደለም። ምንም እንኳን ከ66 በላይ የሆኑ 66 የሆኑ መጽሐፍቶችን አዋዶ ቢይዝም ከ66 በላይ የሆነ ግን ሀሳብም የለውም። እነዚሁም 40ዎቹ ሰዎች እንዲሁም ደግሞ 66ቱ መጽሐፍቶችም አንድ ላይ ተጨምቀው የያዙት ነገር ምንድነው ሲባል ሰማይ ወይም ቅዱሱ እግዚአብሔር ጻድቁ እግዚአብሔር ለወደቀውና በኃጢአት ለረከሰው የሰው ልጅ ያለውን ፍቅር ለማሳየት የሄደበትን የፍቅር ጉዞ ነው። ቅዱሱና ጻድቁ እግዚአብሔር ኃጢአተኛውንና የረከሰውን የሰው ልጅ ወዶ ይሄንን ኃጢአተኛ የሰው ልጅ ለማዳን የሄደበትን የፍቅር ጉዞ የሚተርክ ስለሆነ ይሄ መጽሐፍ በእጃችን ላይ ያለው የፍቅር መጽሐፍ ነው ብንለው ማጋነን አይሆንም። ይህ መጽሐፍ ጅማሬውም ማዕከሉም መደምደሚያውም እግዚአብሔር ፍቅር ነው። በእያንዳንዱ መጽሐፍ ውስጥ የምናገኘው ቅዱስ አምላክ ከኃጢአተኛው ሰው ልጅ ጋር ካለው ፍቅር የተነሳ ቅድመ ሁኔታ የሌለውን እንዲሁም ደግሞ መስዋዕትነትን የሚጠይቅ ብሎም ደግሞ ዘላለማዊ የሆነ ፍቅሩን ያስተዋወቀበት መጽሐፍ ነው። በመጽሐፉ መግቢያ የፍጥረታትን ታሪክ አቅፎ የያዘውን ዘፍጥረትን ስታዩት ገና በመግቢያው ስታነቡት የሚያስተዋውቃችሁ ነገር ቢኖር በፍጥረት ውስጥ የተገለጠ የእግዚአብሔርን ፍቅር ለሰው ልጆች ያለውን ነው የሚያስተዋውቃችሁ። በመጀመሪያዎቹ 5 ቀናት ሰማይና ምድርን በሰማይና ምድር ውስጥ ደግሞ ያሉትን ፍጥረታትን በሙሉ በፈጠረ በኋላ እግዚአብሔር እኚህን የሰው ልጆች መፍጠሩ እንዲሁም ደግሞ በፈጠራቸው ፍጥረታት ላይ ደግሞ መሾሙና እንዲሰለጥን መፍቀዱ ከዛም ባለፈ ደግሞ ሰርቶ በጨረሰውና ባረፈው ዓለም ላይ የሰው ልጅን እንዲያርፍ መጋበዙ ይሄ የእግዚአብሔርን ፍቅር የሚያሳይ ነው። ከዚህም ባለፈ ደግሞ ለረፍት ባዘጋጃት በዛች ኤደን ገነት በምትባል ስፍራ ላይ የሰውን ልጅ በአባትና በልጅ መካከል ባለ ህብረት ከእሱ ጋር እንዲኖር መፍቀዱ ይሄ የእግዚአብሔር ፍቅር የመጀመሪያው ለሰው ልጅ ያለው አጀንዳው መውደድና ፍቅር ብቻ እንደሆነ የሚገልጥ ነው። ነገር ግን ከዕለታት አንድ ቀን አንድ ነገር ሲፈጠር ትመለከታላችሁ። እዚሁ የእረፍት ስፍራ ውስጥ እግዚአብሔር በዘላለማዊ ፍቅር የሚወደው ሰው ልጅ እግዚአብሔር በዘላለማዊ ጥላቻ በሚጠላው ኃጢአት ተይዞ ይገኛል። እግዚአብሔር ለሰው ልጅ ያለው ፍቅር ዘላለማዊ ነው፣ ጥልቅ ነው፣ ማለቂያ የሌለው ነው፣ ልክ የሌለው ነው። በዛው ልክ ደግሞ እግዚአብሔር ለሰው ለኃጢአት ደግሞ ያለው ጥላቻ ልክ የሌለው ዘላለማዊ ነው፣ የማይቀየር ነው። ኤደን ገነት ውስጥ የተገናኘው እግዚአብሔር በጣም የሚወደው ሰው ልጅ እግዚአብሔር በጣም ከሚጠላው ኃጢአት ጋር ነው። በጣም ከሚጠላው ኃጢአት ጋር ነው። እግዚአብሔር ለሰውም ያለው ፍቅሩ አይለወጥም፣ ለኃጢአት ያለውም ጥላቻ አይለወጥም። ሰውንም ሲወድ እግዚአብሔር ለዘላለም ነው የወደደው፣ ኃጢአትንም ሲጠላ እግዚአብሔር ለዘላለም ነው የጠላው። ነገር ግን ከዕለታት አንድ ቀን እግዚአብሔር ወደ ኤደን ገነት ሲመጣ በጣም የሚወደው ሰው ልጅ በጣም በሚጠላው ኃጢአት ተይዞ ያገኘዋል። በዚህ መካከል የሚነሳው ጥያቄ ታዲያ እግዚአብሔር ይሄን የሰው ልጅ ከሚጠላው ኃጢአት ነጥሎ ሊያድነው ምን ያደርጋል ነው? ምን ያደርጋል ነው? ታዲያ እግዚአብሔር ፍጹም ነው አልን። ፍጹም አምላክ ነው እግዚአብሔር። ያ ማለት ፍቅሩም፣ ምህረቱም፣ ቁጣውም፣ ቅድስናውም ፍጹም ነው እግዚአብሔር። ፍጹም ነው እግዚአብሔር። በምህረቱ ፍጹም ነው ስንል እግዚአብሔር ልክ የሌለው መሐሪ ነው። በዛው ልክ ደግሞ እግዚአብሔር ፈራጅ ነው ስንል ልክ የሌለው ፈራጅ ነው። ፈራጅ ነው። ታዲያ አሁን በጣም የሚወደውን የሰው ልጅ በጣም ደግሞ በሚጠላው ኃጢአት ተይዞ ሲያገኘው እንዴት አድርጎ ነው በጣም የሚወደውን ልጁን በጣም ከሚጠላው ኃጢአት ነጥሎ የሚያድነው? ይሄ ማለት ፍጹም የሆነው ባህሪ ሳይጣረስበት ወይም ሳይጣላበት ማለት ነው። እግዚአብሔር ፍጹም ነው ስንል አፍቃሪ መሆኑ የቅድስናውን ድንበር አያፈርስበትም። መሐሪነቱም የፈራጅነቱን ቁመና አያሽርበትም። ሁሉም ባህሪያቱ ተግባብተውና ተስማምተው የሚሰሩለት አምላክ ነው እግዚአብሔር። ታዲያ ፍጹም የሆነ አምላክ እግዚአብሔር በፍጽምና ከሚወደው ሰው ልጅን ከሚጠላው ኃጢአት እንዴት አድርጎ ሊያድነው ይችላል ነው? ሁለት አማራጭ ይኖራል እንደ ሰውኛ ስናስብ። አንድም
ለሰው ካለው ልክ የሌለሽና ዘላለማዊ ፍቅር የተነሳ በጣም ስለምወድ የሰው ልጅን በጣም መጠላውን ኃጢአት እንደምንም አድርጌ አልፈዋለሁ ይላል? ወይስ በጣም ወደው የሰው ልጅ በጣም በመጠላው ኃጢአት ስለተያዘ ለሰው ልጅ ያለኝ ፍቅር ወደ ጥላቻ ይቀየራል ይላል? የትኛውን ምርጫ ይመርጣል? እግዚአብሔር ነው። እግዚአብሔር እንዴት ሊያደርግ ነው? ከባህሪው ጋር ሳይጣላ የሚወደውን የሰው ልጅ ከሚጠላው ኃጢአት ነጥሎ የሚያድነው እንዴት ቢያደርግ ነው? ይህ ጥያቄ ከሰው ዘንድ መልስ ያልተገኘለት እግዚአብሔሩ ብቻ ሊመልስ የሚቻለው ዋነኛ ጥያቄ ነው። የዚህ ጥያቄ መልስ የእግዚአብሔር ለሰው ልጆች ያለውን ቅድመ ሁኔታ የሌለው ፍቅር፣ ዘላለማዊ የሆነ ፍቅር እንዲሁም ደግሞ መስዋዕትነትን የሚጠይቀውን ፍቅር የሚገልጥ ነው። ይህን ጥያቄ መለሳችሁ ማለት እግዚአብሔር ለሰው ልጆች ያለው ፍቅርን ተረድታችኋል ማለት ነው ብዬ አስባለሁ። ምክንያቱም በዚህ ውስጥ ስለሆነ እግዚአብሔር ፍቅር የተገለጠው። ብታምኑም ባታምኑም በእጃችን ላይ ያለው ይሄ መጽሐፍ ቅዱስ 66ቱ መጽሐፍት የተጻፉት ይህንን ጥያቄ ለመመለስና ለመመለስ ብቻ ነው። የጥያቄውን መልስ የሚገኘው በአንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 8 እስከ 10 ባለው ነው። እንደዚህ ይነበባል። እግዚአብሔር ፍቅር ነውና እግዚአብሔር ፍቅሩን በመካከላችን የገለጠው እንዲህ ነው፣ እኛ በእርሱ አማካኝነት በሕይወት እንኖር ዘንድ እግዚአብሔር አንድያ ልጁን ወደ ዓለም ላከ። ፍቅር ይህ ነው፣ እኛ እግዚአብሔር እንደወደድነው ሳይሆን እርሱ እንደወደደንና ስለ ኃጢአታችን ማስተስረያ ይሆን ዘንድ ልጁን እንደላከ ነው ይለናል። እግዚአብሔር ታላቁን የሰው ልጅ ላለውን ፍቅር ለመግለጥ ሲፈልግ ምንድን ያደረገው ሲባል ወደዛች ወደ ኤደን ገነቷ ወደ ውድቀት ስፍራ መመለሳችን ግድ ነው። በዛ ስፍራ ላይ ኃጢአቱ የሰው ልጆችን መጥቶ ሲይዝ የእግዚአብሔርን ልብ ሳይሆን የሰውን ልብ ነው የቀየረው። that means እግዚአብሔር ከውድቀት በፊት ሰው ልጆችን እንደሚወድ ከውድቀት በኋላ መውደድም ቀጥሏል። ኃጢአት በምንም በኃይል የእግዚአብሔርን የፍቅር ልብ ሰው ላይ አላስቀየረውም። የሰውን የፍቅር ልብ ነው እግዚአብሔር ላይ ያስቀየረው። እግዚአብሔር የሰው ልጆችን ከውድቀት በፊት ይወዳቸው ነበር። አዎ። እንዴት ተገለጠ ሲባል ኤደን ገነት ውስጥ እየመጣ ያወራቸው ነበር፣ ፌሎሺፕ ያደርግ ነበር፣ የፍቅር ቆይታ ነበረው። አዎ። ነገር ግን በኃጢአት መተው ከተወረሱ ከታመሙ በኋላ ከተበረዙ በኋላ ሲባል እግዚአብሔር ፍቅሩ ወደ ጥላቻ አልተቀየረም። ከወደቁ በኋላ የሚወዳቸው ነበረ። አብዛኞቻችን እግዚአብሔር አዳምና ሔዋን በኃጢአት ከተያዙ በኋላ ከኤደን ገነት ማባረሩ ፍቅሩ ወደ ጥላቻ መቀየሩ ይመስለናል። አይደለም። እግዚአብሔር ከኤደን ገነት አዳምና ሔዋን ያባረራቸው ይሄ እንዲበቀል ያደረገው ኃጢአትን እንዲቆጥ ያደረገው ቅድስናው በልጦበት ፍቅሩ አንሶበት አይደለም። እግዚአብሔር የሰው ልጆችን ሲወድ ለዘላለም ነው የወደደው። ሊጠላቸው ላይችል ነው የወደዳቸው። እና ኃጢአት ሐሳቡን አስቀየረው አላስቀየረውም? እግዚአብሔር ለዘላለም የወደደው ሰው ልጅ ለዘላለም በሚጠላው ኃጢአት ሲያዝ እግዚአብሔር ያደረገውን ከተመለከታችሁ ዘፍጥረት ምዕራፍ 3 ቁጥር 15 ላይ አንድ ፍርድን ያስተላልፈው። እዛው የሳቱት ሰዎች እንዳሉ ያሰታቸውን ሰይጣን እዛው እንዳለ ፈራጁም እግዚአብሔር እዛው በመካከላቸው እንዳለ አንድን የፍርድ ቃል ነው ያወጣው። ያሳተቸው ሰይጣን ላይም እነሱ ላይም። ሰይጣን የተናገረው ነገርን ካያችሁ ከሴቲቱ የሚወለደው ነው ያለው። ራስን ይቀጠቅጣል አንተም ሰኮናውን ትይዛለህ አለው። ይሄ ንግግር ላይገባቸው ይችላል ለአዳምና ለሔዋን። ለሰይጣን ግን በደንብ ይገባዋል። ምክንያት ሲባል ይሄኛው የፍርድ ንግግር ለሰይጣን ፍርድ ነው፣ ለሰው ልጆች ግን የሚድኑበት ተስፋ ነው። ክብር ለእግዚአብሔር ይሁን። እና የሰው ልጅ ነው በኃጢአት ምክንያት ለእግዚአብሔር ያለው ፍቅር የተለወጠው እንጂ በኃጢአት ምክንያት እግዚአብሔር ለሰው ልጆች ያለውን ፍቅር አልለወጠም። በምን አየ ካላችሁ ኤደን ገነት ውስጥ የሰው ልጆች ኃጢአት ከሰሩ በኋላ ለንስሐ የሚሆን ልብ እንኳን አልነበራቸውም። ማረን እግዚአብሔር ወይ ኃጢአት ሰርተናልም አላሉትም። ከዚህም የተነሳ እግዚአብሔር አንድ ነገር እንዳደረገ ታያላችሁ። ያም ያደረገው ነገር ምንድነው ሲባል ኦኬ ንስሐ ማትገቡ ከሆነ ልትመለሱ ምንም አታደርጉ ከሆነ የምትመለሱበትን መንገድ እኔ ያዘጋጃለሁ አለ። እዛው በቆሙበት ዞር አለ። እንስሳ አረደና ቆዳ አምጥቶ አለበሳቸው፣ ዕቃናቸውን ሸፈነላቸው። ይሄ መልእክት ነው የሚመጣውን መሲህ የሚያንጸባርቅ እነሱ በኃጢአት ምክንያት ያጡትን የእግዚአብሔርን ክብር የሚመልስ መስቀል ላይ የሚሰቀል የሚታረድ የሰው ሳይሆን የእግዚአብሔር በግ እንደሚመጣ የሚጠቁም ምልክት ነበረ። እና ይሄን በግ እንዲያርድ እግዚአብሔር ወይም ይሄን እንስሳ አርዶ እንዲያለብስ ማን ጥያቄ ያቀረበ ካላችሁ ማንም ጥያቄ አላቀረበም። እግዚአብሔር ስለሚወድ ከራሱ ተነሳሽነት ያመጣው መፍትሄ ነው።
ይሄ ምን ያሳያል ካላችሁ የእግዚአብሔር ፍቅር ለሰው ልጆች አንድም ቅድመ ሁኔታ የሌለው፣ ሁለትም መስዋዕትነትን የሚጠይቅ፣ ሶስትም ዘላለማዊ መሆኑን የሚያሳይ ነው። ክብር ለእግዚአብሔር ይሁን። እና ጻድቁን እግዚአብሔር ብትጠይቁት ኃጢአተኛውን ይዘው ጠልተኸዋል ወይ ካላችሁ አልጠላሁትም። እና ምን ልታደርግ ነው ያሰብከው ሲባል በጣም የምጠላውን ኃጢአት እንዴት እንደማስወግድን ያውቃለሁ። እንዴት ታደርጋል ሲባል በጣም የምወደውን የራሴን ልጅን ልከዋለሁ። ይሄ የምትልከው ልጅ ምንድነው ሲባል በእርሱ ምክንያት እነሱ በህይወት እንዲኖሩ እነሱን ያስፈናቸውን ኃጢአትን ወደ እሱ አዞረዋለሁ አለ። በዛ ምክንያት የኃጢአት ስርየት እንዲደረግ እኔ እልከዋለሁ ልጄን አለ። ትልቁ ፍቅርህን በምን ገለጥክ ካላችሁት እግዚአብሔርን የሚመልስላችሁ ምላሽ አንድ ነው። እሱም በጣም የምወደውን የሰው ልጅ በጣም ከምጠላው ኃጢአት ለመለየት በጣም የምወደውን አንድያ ልጄን ይላኩት ነው የሚላችሁ። ከዚህ የተነሳ ምንም አይነት የኃጢአት ክብደት ቢኖር እግዚአብሔር በሌላ መንገድ ፍቅሩን ሊገልጥም አልወደደም። ሰው ልጆች የተጫነውንም የኃጢአት ቀንበር ሊያነሳ አልፈቀደም። ከዚህም የተነሳ እዛ ዘፍጥረት ምዕራፍ 3 ላይ የተናገረው ንግግር ነው አዲስ ኪዳን ላይ መጥቶ ተተረከው። ያም እግዚአብሔር ልጅ ኢየሱስ ክርስቶስ ይባላል። ክብር ለእግዚአብሔር ይሁን። እና እግዚአብሔር ፍቅር እንዴት ተገለጠ ሲባል የሰው ልጆችን ምላሽ ተጠብቆ የተገለጠ ፍቅር አይደለም። እና ሲባል እንዴት የተገለጠ ሲባል ሐዋርያው ጳውሎስ ሮሜ ምዕራፍ 5 ቁጥር 8 ጀምሮ የተናገረውን ካያችሁ ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞተን እና ይሄም እግዚአብሔር ለኛ ያለውን ፍቅር የሚያሳይ ነው አለ። that means እግዚአብሔር ልጁን ለአንተ እንዲሞት ሲልክልህ አንተ ባህሪ ተሻሽሎ አሳይተኸው አይደለም፣ ወይም አንተ ኃጢአትን መስራት አቁመህ ጽድቅ መስራት እስክትጀምር ድረስ ጠብቆ አይደለም እግዚአብሔር ኢየሱስን ለአንተ እንዲሞት የላከው። እዛው በደከምክበት፣ እዛው በኃጢአት መንደር ባለህበት፣ እዛው እግዚአብሔር የለሽ ሆነ እግዚአብሔር የሚናፍቅ ልቦና ሳይገኝብህ እንደው መዳን ፈልጋለሁ ኢየሱስን ላክልኝ ብለህ መለመን ሳትችል ያለ ጥያቄ እግዚአብሔር ያቀረበው ድግስ ነው ኢየሱስ ክርስቶስ። ክብር ለእግዚአብሔር ይሁን። እና እግዚአብሔር እንደወደደ በምን እርግጠኛ ሆናለሁ ካላችሁ ልጁን ልኮታል ነው። ልጄን ልክ ያለው ከሚለው መልስ ውጪ እግዚአብሔር አንተን ለመውደዱ ወይም አንቺን ለመውደዱ ምንም አይነት ኤቪደንስ ሊያቀርብላችሁ አይችልም። የመጨረሻ ፍቅሩን የገለጠበት ነገር መስቀል ነው። ያ ማለት እግዚአብሔር ምን ያህል እንደሚወዳችሁ ኃጢአትን ደግሞ ምን ያህል እንደሚጠላ የምታዩት መስቀልን ስታዩ ነው። አንዱ መስቀል ሁለት ትርጉም ይሰጣችኋል። ምን ያህል እግዚአብሔር ኃጢአት ላይ እንደጨከነ፣ ኃጢአትን እንደሚጠላ፣ ኃጢአትን እንደሚረግመው፣ ሁለትም ደግሞ ምን ያህል መስዋዕትነት የሚያስከፍል ዘላለማዊ የሆነ ቅድመ ሁኔታን ያልጠበቀ ፍቅር ለኔና ለእናንተ እንዳለው በልጁ በኩል አሳይቶናል። ክብር ለእግዚአብሔር ይሁን። ደግማችሁ ያጠገባችሁ ያለውን ሰው እግዚአብሔር ይወድሃል በሉት። እግዚአብሔር ይወድሃል በሉት። ሊጠላህ ደግሞ አይቻለውም በሉት። ሊጠላህ ደግሞ አይቻለውም። ምክንያቱም እኔ እናንተን የወደደው እግዚአብሔር በሉት። ምክንያቱም እኔ እናንተን የወደደው እግዚአብሔር በእኛ በኩል ሳይሆን በማይለዋወጠው በክርስቶስ በኩል ነው። ክብር ለእግዚአብሔር።